ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። በነገራችን ላይ ኢትዮጵያ ውስጥ በጣም ያስቸገረኝ ነገር እኔ እንጃ ብዙ እዛ ረስተ ነው ስለከረምን ይሁን አላውቅም፣ ዝንብ በጣም ነው የሚያስቸግረው ወላሂ። እኔ የልጅ ቤት ስለሆነ ምናልባት ስኳር ምናምን ወተት ምናምን ብዙ ጊዜ ስለምንጠቀም እሱን እያለ ይመስለኝ ነበር፣ ግን አይደለም። አንድ እህቴም እንደዚሁ በጣም ስታማርር ነበር የኔ እህት። ሁላችንም ቤት ነውና በጣም ነው የሚያማርረው ወላሂ ነው የምላችሁ። ቤት አጽድታችሁ አጫጭሳችሁ በር መስኮት ምናምን ዘግታችሁ ቤት እንደሚገቡ አታውቁም፣ ግን በጣም ነው የሚደብሩት እውነት ለመናገር። እንግዲህ ሀገራችን ነው መርሳት የለብንም እያልኩኝ ወደ ዛሬው ቪዲዮ ስመለስ እህቶቼ መፈረሻው አሳይኔ ትራስ ልብሱ እንዴት ነው ጥንካሬው ምናምን እያላችሁ ነበርና ዛሬ እንግዲህ እሱን ላሳያችሁ። 3 አይነት የትራስ ልብስ አምጥቼላችኋለሁኝ። ወደ ቪዲዮ እሺ እህቶቼ ተመልሻለሁ። እንግዲህ ብዙዎቻችሁ እችን የትራስ ልብስ አንጥፊያት አይታችሁ ነበረ። ይሄ ያው ከነ ትራሱ ነው። ትራሱን የውስጡንም እኔ ከዛ ነው ያመጣሁት። ትራሱ ላባ የሚባለው ቆንጆ ትራስ ነው እውነት ለመናገር በተለይ ለመኝታ በጣም አሪፍ ነው። ለመፈረሻ እንኳን እንትን ናቸው፣ ግን አይበላሹም። የውስጡ ትራሶቹን ልብሳቸውንም ከዛ ነው ያመጣሁት። ግን ጠንካራ አይደሉም። እየጠየቃችሁ የነበረ ኮሜንት ላይ ጠንካራ ናቸው እንደ እስኪ ንገሪን ምናምን እያላችሁ ነበር። ጭራሽ ጠንካራ አይደሉም። መልካቸው ግን በጣም ያምራል። እኔ በጣም ቆይቻለሁኝ ከገዛኋቸው እና ወደዚህ ካላፏቸው። እኔ ባልመጣም እቃው ቀድሞ ይመጡ ብዙ አመት ቆይቷል እና ዞሮ መጅልስ እስከመገዛ ይሆነኛል ብዬ 2 ነበር የላኩት። እያስተራረፍኩ እየተጠቀምኩበት ነው። ግን ጭራሽ ጠንካራ አይደለም። ይሄን ከለር እንዳያችሁት ግን ያምራሉ እውነት ለመናገር። ሌላውንም ላሳያችሁ እንደማይጠነክር። እችም ታምራለች፣ አይታችሁታል ቪዲዮም ላይ ባለፈው እንደለቀኩት። እችም ታምራለች፣ ግን ጥንካሬውን ይውልኝ። አሁን ይሄ ተቀዶ ነው። ከዚህ ደግሞ እንደዚህ ይመገመጋል ማለት ነው። እንዲህ ይመገመጋል። እንዲህ ነው የሚመገመገው። ይሄን በመቀስ እየቆረጥኩ ነው እኔ ብዙ ጊዜ እና ጭራሽ ጥንካሬ የላቸውም፣ ግን በጣም ቆንጆ ናቸው ለእንትን ማለት ነው። እንዲህ ለመልክ በተለይ ብቸኛ ወይ ደግሞ አዋቂ ሰው ብቻ ከሆነ ልጅ ካንገላታው ነው እንጂ ይሻላል። ግን ልጅ ቤት ጭራሽ እንደማይሆን ነው የምነግራችሁ። ይቅርባችሁ እላለሁ። የሚሆናችሁ ቆንጆ እዚሁ የሚሰራ የመጅልስ ልብስ አለ። የዚህ አይነት ነው የሚሆናችሁ። በጣም ጸዴ ነው እንደምታዩት። ይሄ ነው ከገዛችሁ አይቀር ይሄን ግዙ። እኔ ኢንሻአላህ ቢዝኒላህ መጅልስ መግዛት አላማው ስላለኝ ይሄንን ማሰፋት አልፈለኩም። መጅልስ መግዛት የማትፈልጉ ልጆች ይሄ የመጅልስ ልብስ ነው፣ አሰሩ። ይሄንን ማሰራት ደግሞ ከፈለጋችሁ እዘዙኝ፣ ቁጥሬን አስቀምጣለሁኝ። ይሄ ነው ለእናንተ የሚጠቅማችሁ። የኔ ያ ሁለቱም ያያችሁት ያው እኔ ለጊዜው እየተጠቀምኩበት ነው እንጂ ብዙ አይጠቅምም። ይሄ ግን እንደምታዩት ወላሂ ብዙ ጊዜ ተጠቅመውበታል። ይሄ እናቴ ነው የኔ አይደለም፣ ግን ላሳያችሁ ብዬ አምጥቼው ነው። ጽድት ያለ ነው። በዚህ ይሄን ብታሰሩ አሪፍ ነው ባይ ነኝ። መጅልስ መግዛት ደግሞ የምትፈልጉ ያው ይሄም ያንንም ወጪ አያስፈልግም። መጅልሳችሁን ብቻ እያሰራችሁ የመጅልሱ ልብስ ሲደብራችሁ እንግዲህ ልብሱን የመጅልሱን ማስቀየር ነው እንጂ ሌላ አያስፈልጋችሁም። ስለዚህ እኔ የምመክራችሁ ይሄንን ነው። ሌላው ደግሞ መጋረጃ እንዴት ነው ምናምን እያላችሁ ነበር ባለፈው። መጋረጃን የምመክረው ከዛ ሀገር ይዛችሁ ብትመጡ ነው። ከዛ ሀገር ብትገዙ ማለት እኔ ከዛ 2 መጋረጃ ይዤ ነበርና አንዱ ጭራሽ አጠረ ለመስኮት፣ አንዱ ደግሞ መካከለኛ ሆነ። ሌላ ጨርቅ ተመሳሳይ ነበረኝና ያናሰፍቼ ለፍሬንች አረኩት። መጅልስ ጋር አንድ አይነት ለመግዛት ስለፈለኩኝ ላለመግዛት አሁን ላይ ማለት ነው። መጅልስ አንድ አይነት እንዲሆንልኝ ያው እንደምታውቁት ጠገብ ነገር ደስ ስለሚል እሱን ስለፈለኩኝ። እናንተ ግን መጋረጃ ከዚሁ መጅልስ የምታሰሩ ከሆነ የመጅልስ ልብስ አይነት መጋረጃ ብትገዙ አሪፍ ነው። ምንጣፎች ከዛ ብታመጡ እነዚህ ቀለል ያሉ ምንጣፎች
መኝታ ክፍል ጣል የሚደረጉ ሳሎን ላይም አንዳንዴ ጣል የሚደረጉ ምንጣፎች ከዛ ብታመጡ አሪፍ ነው። አሁን ለምሳሌ መጅልሱን ታነጥፉና ፕላስቲክ ምንጣፍ ካነጠፋችሁ በኋላ እነዛ ጣል ሲሉ ያምራል። ወይም ደግሞ የመጅልሱ አይነት ምንጣፍም ብትገዙ፣ ግን ምንጣፍ በጣም ውድ ነው። ይሄኛው የሚጠቀለለው ምንጣፍ እዚህ ኢትዮጵያ ውስጥ በጣም ውድ ነው። እውነት ለመናገር ካርጎ የምትልኩ ልጆች ምንጣፍ የሚጠቀለለውን ምንጣፍ ከዛ ብትልኩ ያዋጣችኋል ለማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ስለዚህ እነዛ ሁለቱ መልክ ብቻ ናቸው። መልክ ብቻ ደግሞ አይረባም እላችኋለሁኝ። ይሄ ነው አሪፉ የመጅልሱ ልብስ። ይሄንን እዚሁ ከሀገር ቤት አሰሩ። ይሄ እዚሁ ነው የተሰራው፣ ደሴ ነው የተሰራው። እህቴ ናት ያሰራችሁ። ግን ወላሂ ነው የምላችሁ አንድም ቦታ አልተቀደደም። ግን በጣም ይገረፈጥ ነበር። ይሄም እና ጽድት ያለ ልብስ ነው። መጅልስ መግዛት አላማው የሌላችሁ ልጆች ይሄንን አሰሩ። እንግዲህ ይሄንን ማሰራት ከፈለጋችሁ እኔም አሰራላችኋለሁኝ። አሰርቼ ቤተሰቦቻችሁ ጋር ሰርፕራይዝ ማድረግ የምትፈልጉ ለራሳችሁ የምትፈልጉበት ቦታ ዞሮ አደርስላችኋለሁኝ። ቁጥሬ 0992921158 ነው። እንግዲህ በማንኛውም በኢሞ፣ ቴሌግራም፣ ዋትሳፕ ምናምን ታገኙኛላችሁ። በመስመርም ከፈለጋችሁ መደወል ይቻላል። አዲስ ጀማሪ ነኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ማንኛውንም አስተያየት እቀበላለሁ። ኮሜንት ላይ ጻፉልኝ። እንዲሰራላችሁ የምትፈልጉት ቪዲዮ ካለም ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።